ሰላም ውድ ተማሪዎች፣ በዛሬው ቪዲዮ እንግዲህ በ2018 ዓመተ ምህረት ኢንትራንስ ኤግዛም ወስዳችሁ የሪሚዲያል መግቢያ ነጥብ ያመጣችሁ ተማሪዎች እንግዲህ በጣም በተደጋጋሚ ሲጠይቁን የነበረው ጥያቄ በዛሬው ቪዲዮ የምንመልስላችሁ ይሆናል። የመጀመሪያው ጥያቄ እንግዲህ ዩኒቨርሲቲ መቀየር ይቻላል ወይ የሚለው ይሄኛው በዋነኝነት ሲጠየቅ የነበረ ሲሆን፣ ሁለተኛው ደግሞ የዩኒቨርሲቲ ጥሪ ቀንና የመግቢያ ቀን መቼ ነው የሚሉትን ጥያቄዎች በሁለት መንገድ አያይዘን የምንነግራችሁ ይሆናል። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ለብዙ ተማሪዎች እንዲዳረስ ደግሞ ላይክ እና ሼር ማድረግ እንዳትረሱ። አሁን በቀጥታ ለጥያቄያችሁ መልስ ወደ መስጠቱ እንመለሳለን። የመጀመሪያው ጥያቄያችሁ እንግዲህ የመጀመሪያው ጥያቄ የነበረው አብዛኞቻችሁ እንደነገራችሁን ከሆነ የማትፈልጓቸው ዩኒቨርሲቲዎች ውስጥ እንደተመደባችሁ የነገራችሁን ሲሆን በዚህ ምክንያት ዩኒቨርሲቲ መቀየር ይቻላል ወይ ብላችሁ ስትጠይቁ ነበረ። በአጭሩ ልነግራችሁ የምችለው ዩኒቨርሲቲ መቀየር የምትችሉት የተለየ ወይንም ስፔሻል ኬዝ ካለባችሁ ነው መቀየር የምትችሉት ማለት ነው። እነዚህም እንግዲህ ስፔሻል ኬዝ ምንላቸው አካል ጉዳተኛ ከሆናችሁ፣ መንትያ ከሆናችሁ፣ ሶስተኛ ደረጃ ደግሞ የተለየ በሽታ ኖሮባችሁ ለዛ ደግሞ አሳማኝ የሕክምና ማስረጃ ማምጣት ከቻላችሁ ዩኒቨርሲቲዎች ሄዳችሁ የትምህርት ሚኒስቴርን በማናገር ዩኒቨርሲቲዎች እንዲቀየሩላችሁ ወይም ደግሞ ወደ ፈለጋችሁት ዩኒቨርሲቲ ለቤተሰብ ወይም ደግሞ ቀረብ ብላችሁ የምትፈልጉ ከሆነ ቀረብ ብላችሁ እንዲመድቧችሁ ይህን ጥያቄ ማቅረብ ትችላላችሁ። በዋነኝነት ግን የሕክምና ማስረጃ ላይ ነው ትኩረት አድርገው እነሱ ደባ ቀያሪውን ሊያደርጉላችሁ የሚችሉት ከቻላችሁ። ማለትም ለምሳሌ ያክል የስኳር በሽታ ካለባችሁ ከሕክምና ተቋማት አሳማኝ ማስረጃዎችን በማጻፍ መቀየር ትችላላችሁ። ከዛም ባለፈ ደግሞ በገባችሁባቸው ዩኒቨርሲቲዎች የተሻለ ምግብ እንድታገኙ ይደረጋል። ይሄም ማለት ደግሞ አብዛኛው አሁን ማንኛውም ዩኒቨርሲቲ ተማሪ በሚገባበት ጊዜ ዩኒቨርሲቲው ያዘጋጀለትን ቀጥተኛ የካፌ ምግብ እንዲመገብ ይደረጋል። አይ ካለ ደግሞ እነን ካፌ ሆኖ ኮስት ሼሪንግን በመቀበል በዛ ወሩ ሙሉ መቆየት ይችላል። ግን እናንተ የተለየ እንደ ስኳር በሽታ ለምሳሌ ስኳር በሽታ ስለወሰድኩ ነው እንጂ ሌሎችም አሉ። የስኳር በሽታ ካለባችሁ ካፌው ከሚሰጠው ዩኒቨርሲቲው ከሚሰጠው የካፌ ምግብ በተለየ ስፔሻል የሆነ የትምህርት ቤቱን ምግብ እንድታገኙ ይደረጋል። ይህም ደግሞ የሕክምና ማስረጃችሁን በማምጣት ለዩኒቨርሲቲያችሁ በማቅረብ ይህን እድል ማግኘት ትችላላችሁ። በዋነኝነት ለጥያቄያችሁ መልስ ለመስጠት ያክል ግን ዩኒቨርሲቲ መቀየር የምትችሉት እነዚህን ሶስት ነገሮች ካሉባችሁ ወይም ደግሞ እነዚህ ሶስት ኬዞችን በትክክለኛ ማስረጃ ማቅረብ ከቻላችሁ ነው ማለት ነው። ሁለተኛው ደግሞ የሁላችሁም ጥያቄ የሆነው የምንመለከተው የሪሚዲያል ተማሪዎች የዩኒቨርሲቲ መጥሪያ ጊዜ መቼ ነው እናስ መቼ ወደ ዩኒቨርሲቲ እንገባለን የሚለው ሲሆን እንግዲህ ከባለፈው ዓመት በመነሳት የሪሚዲያል ትምህርት የጊዜ ቆይታው የሚሆነው ቢበዛ ለ6 ወር ካነሰም ደግሞ ለ5 ወር ጊዜ ነበረ። በባለፉት ዓመታት የነበረው በአሁኑ ጊዜ ትምህርት ሚኒስቴር በወጣው ሕግ መሰረት ትምህርት ከመስከረም እስከ ሰኔ ባሉ ጊዜያት ተጀምሮ ማለቅ አለበት ባለው መሰረት የእናንተም የመግቢያ ጊዜ የሚሆነው በባለፈው ዓመት መሰረት የመሆን እድሉ ከፍተኛ ነው። በባለፈው ጊዜ እንግዲህ ሪሚዲያል ጥሪ የነበረው ጥር አካባቢ ላይ ነበረ። በአሁኑ ሰዓት ግን በወጡ የተለያዩ አናላይሲሶች መሰረት የእናንተ የመግቢያ ጊዜ ሊሆን የሚችለው ከህዳር 15 ጀምሮ ዩኒቨርሲቲዎች የራሳቸውን የመጥሪያ ፕሮግራም ወይም ደግሞ ካላንደራቸውን በመከተል የመጥሪያ ጊዜያቸውን ወስነው ያስቀምጣሉ። ማለትም ከዚህ ቀደም ስናስረዳ ሰምታችኋል። ለፍሬሽማን ተማሪዎች ዩኒቨርሲቲዎች የሚጠሩት የራሳቸው የሆነ ውስን ቀናቶች፣ 3 ቀናቶች ወይም ደግሞ ቢበዛ ደግሞ 4 ቀናቶች ገድቡ ሊያስቀምጡ ይችላሉ። እነዚያን ጊዜዎች ግን ሊያደርጉ የሚችሉት ምናልባት ከህዳር 15 ጀምሮ የእናንተ የመጥሪያ ጊዜዎች በዛ ጊዜ ውስጥ ሊሆን ይችላል። የሚሰጣችሁም 4 ጊዜ ወይም ደግሞ 5 ቀን ሊሆን ስለሚችል እናንተም ካሁኑ መዘጋጀት አለባችሁ ማለት ነው። እንግዲህ ወደ ዩኒቨርሲቲ ስትሄዱ መያዝ አሉባችሁ ነገሮችን አሁን እዚህ ጋር ልነግራችሁ አልችልም። ምክንያቱም በባለፈው ለፍሬሽማን ተማሪዎች የሰራነው ቪዲዮ አለ፣ ገብታችሁ ማየት ትችላላችሁ። ወይም ደግሞ እዚህ ምስሉ ላይ የምታዩት ተምኔል ያፈልጋችሁ እኛ የሰራነው ቪዲዮ አለ። እሱን ገብታችሁ በመመልከት ወደ ዩኒቨርሲቲ ስትሄዱ መያዝ ያሉባችሁን ነገሮች ማወቅ ትችላላችሁ ማለት ነው። መያዝ ያሉባችሁም የተከለከሉ ነገሮች ስላሉ ሙሉ ነገሩን የተከለከለውንም መያዝ የምትችሉትንም ነገሮች እዛ ቪዲዮ ላይ ገልጸንላችኋል ማለት ነው። ያን ቪዲዮ ገብታችሁ ማየት ትችላላችሁ ማለት ነው። እንግዲህ ከዛም በኋላ እንግዲህ የመጥሪያ ፕሮግራም ከወጡ ከአንድ ወይንም ከ2 ሳምንታት በኋላ ነው እናንተን ወደ ዩኒቨርሲቲ
እንድትገቡ የሚደረገው። ቀደም ነግሬያችኋለሁ። የመግቢያ ጊዜያችሁ የሚወሰነው የሚሆነው በትምህርት ቤት ወይም ደግሞ ዩኒቨርሲቲ ባወጣው ውስን ካላንደር ወይም ደግሞ 4 እና 5 ቀናቶች ሲሆን ያም እንግዲህ ያንን ቀን ወደፊቱን ሊነግራችሁ የሚችለው አሁን በወጣው ልክ አሁን ለምሳሌ የተለያዩ ዩኒቨርሲቲዎች ፍሬሽማን ተማሪዎችን የጠሩት ጥቅምት 17 እና 18 ነው። ያን ነገር ግን የተናገሩት ጥቅምት 17 እና 18 አይደለም። ያም የሆነው ጥቅምት 10 ላይ ነበር ያ ነገር የወጣው። ከዛ ከጥቅምት 10 ከአንድ ሳምንት በኋላ ነው ተማሪዎች ወደ ዩኒቨርሲቲ እንዲገቡ የሚደረገው። የእናንተም እንግዲህ ምናልባት ከህዳር 15 ጀምሮ የተለያዩ ዩኒቨርሲቲዎች ጥሪ ያቀርባሉ ብለን እናስባለን። ህዳር 15 ከጠሩ ከዛ ከህዳር 15 በሚቀጥለው በአንድ እና በሁለት ሳምንት ውስጥ እናንተ ወደ ዩኒቨርሲቲ እንድትገቡ ምዝገባ ይጀመራል ማለት ነው። ስለዚህ የተለያዩ ከእናንተ የሚጠበቀውን ነገር ወደ ዩኒቨርሲቲ ሄዱ መያዝ ያሉባችሁ ነገሮች እንደቀደም እንደነገርኳችሁ ገብታችሁ ማየት ትችላላችሁ። እኛም ደግሞ አዲስ ነገር ካለ ትምህርት ሚኒስቴር የሚያወጣው አዳዲስ ነገሮች ወይ ነው መረጃዎች ካሉ በዚህ ቻናል የምናሳውቃችሁ ይሆናል። ለፈጣን መረጃ ግን ቴሌግራም ቻናላችንን ጆይን አድርጋችሁ እዛ ላይ ብትከታተሉን የተሻለ ነው። ደግሞ የተመደባችሁባቸው ዩኒቨርሲቲዎችን ምንም አይነት እውቀቱ ከሌላችሁ ስለተመደባችሁበት ዩኒቨርሲቲ ምንም አይነት እውቀቱ ከሌላችሁ ቴሌግራም ቻናላችን ላይ ሙሉ ለሙሉ ሁሉንም ዩኒቨርሲቲዎች ከአዲስ አበባ ወይም ደግሞ ከመዲናችን ያላቸውን ርቀት፣ ሰላም ሁኔታቸውን፣ የምግብ አይነታቸውን፣ ምን አይነት እንከኖችና ምን አይነት ጥሩ ነገሮች እንዳለባቸው፣ ምን አይነት ዲፓርትመንት እንደሚሰጡ፣ ምን አይነት ዲፓርትመንት እንደማይሰጡ ሙሉ ለሙሉ እዛ ቻናላችን ላይ አብራርተን አስቀምጠንላችኋል። ገብታችሁ ማየት ትችላላችሁ። ቴሌግራም ቻናላችን ሊንክ ኮሜንት ሴክሽን ላይ ማስቀምጥላችሁ ይሆናል። ወይም ደግሞ ፊውቸር ኢትዮጵያን ብላችሁ ቴሌግራም ሰርች ብታደርጉ ይመጣላችኋል። ጆይን አድርጋችሁ የነዛን ነገሮች ማግኘትና መጠቀም ትችላላችሁ። አዳዲስ ነገር ሲኖር እንድናሳውቃችሁ ደግሞ ይህንን ቁም ነገር አዘል የትምህርት ቻናል ሰብስክራይብ ማድረግ ትችላላችሁ። ጥያቄ ካላችሁ ደግሞ ኮሜንት ሴክሽን ላይ ያስቀምጡልን። በቻልነው አቅም የምንመልስላችሁ ይሆናል። የሰጣችሁን ጊዜ እናመሰግናለን። መልካም እድል ይሁንላችሁ። ቻው።